ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። እሱ ፊት ስለሰጠሽ እሱ ፍላጎት ከሌለው በስተቀር አንቺ በዚህ ደረጃ ገፍተሽ የሱ ህይወት ውስጥ ገብተሽ የሱን ህይወት የመመሰቃቀል እንደዚህ እኔ እንጃ እዚህ ደረጃ የማድረስ ብቃቱ አለሽ ወይም ጉልበቱ ወይም ብቻ እኔ እንጃ አቅሙ አለሽ ብዬ አላምንም። ምክንያቱም ይሄ ሁሉ ነገር በሩታና በአብርሃም መካከል እንዲፈጠር እያደረገ ያለው ሶስተኛ ሰዎች እና ቤላ ምናምን ነቡራ የሚባሉ ጥርቂ ሚልኪ ሰዎች ሳይሆኑ አንቺም ጭምር ሳትሆኚ ራሱ አብርሃም ነው። ለምን ይሄን አደረገ እንዴ? የሚፈልገው ከሆነ ከስተቴ ተምሬያለሁ፣ ይሄን ትዳር እፈልገዋለሁኝ፣ ይሄን ትዳር መልሼ በሁለት እግሩ ማቆም እፈልጋለሁ፣ ከሩታ ጋር ሰላም ማስፈን እፈልጋለሁ የሚል ሰው ከሩታ ጋር ሰላም እንዲነሳው ሊያደርግ የሚችል ተግባር ውስጥ ብቻ እንዴት ይገኛል? መጀመሪያ ወደ ትዳሩ ከመመለሱ በፊት እሱ ከህይወቱ ውስጥ ማስወጣት ያለበትንና እሱ መራቅ ያለበትን ውሎ መቀየር ያለበትን ጓደኛ ማራቅ ያለበትን ጓደኛ ለትዳሩ ችግር የሆኑበት አንድም ቀን መፍትሄ ሆኖለት የማያውቁ ሰዎችን ነው በደንብ አድርጎ ዙሪያው